ለባህራን የሞትን ደብዳቤ የለወጠው ይህ ሚካኤል ነው። አፎሚያን ከጠላት ከዲያብሎስ እጅ ያስጣለው ይህ ሚካኤል ነው። ልዑል ፊት የሚቆም መልአከ ምክሩን ለልዑል የተባለው ይህ ሚካኤል ነው። የእሳት መጋረጃን የሚከፍትና የሚዘጋ ወደ ልዑልም ገብቶ በመንበሩ ፊት ተደፍቶ ለሰው ልጅ ምሕረትን ይቅርታን አይደለም ለሰው ለእንስሳት ለአራዊት ሁሉ ቸርነትን የሚለምን ይህ ሚካኤል ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እውነት ነው። ማን እንደ እግዚአብሔር በአምላክነቱ ማን እንደ እግዚአብሔር በመሐሪነቱ ማን እንደ እግዚአብሔር በይቅርታው ማን እንደ እግዚአብሔር በቸርነቱ ማን እንደ እግዚአብሔር የእግዚአብሔርን ስም ኤል የሚለውን ስም ተሸክሞ ከአጽናፍ እስከ አጽናፍ የሚበር ንስረ አርያም የሆነው መልአኩ ቅዱስ ሚካኤል ነው። ለአብርሃም መስዋዕት ለእግዚአብሔር እንዲያቀርብ ልጁን ሊሰዋ ወደ ሞሪያ ተራራ ይዞ በወጣ ጊዜ ልጁ ላይ ክፉ ነገር እንዳያደርግ በምትኩ በዕፀ ሳቤቅ የታሰረውን በግ እንዲሰዋ እግዚአብሔር ዘንድ መጥቶ የተናገረው መልአክ ይህ መልአክ ነው። ሎጥን ከጥፋት አገር ወደ ዞዓር ቀኝ እጁን ይዞ የመራው መልአክ ይህ ሚካኤል ነው። ኢያሱ በጦርነት ባለበት ቦታ በጦር ሜዳ ለሱ የተገናኘው ኃይልና ብርታትን የሰጠው ይህ ሚካኤል ነው። ለባህራን የሞትን ደብዳቤ የለወጠው ይህ ሚካኤል ነው። አፎሚያን ከጠላት ከዲያብሎስ እጅ ያስጣለው ይህ ሚካኤል ነው። በልዑል ፊት የሚቆም መልአከ ምክሩን ለልዑል የተባለው ይህ ሚካኤል ነው። የእሳት መጋረጃን የሚከፍትና የሚዘጋ ወደ ልዑልም ገብቶ በመንበሩ ፊት ተደፍቶ ለሰው ልጅ ምሕረትን ይቅርታን አይደለም ለሰው ለእንስሳት ለአራዊት ሁሉ ቸርነትን የሚለምን ይህ ሚካኤል ነው። በአዲስ ኪዳን ጴጥሮስ በወይን ቤት ባለበት ጊዜ ወደ ወይን ቤት የገባው ሰንሰለትን ከእጁ እንደ ቅቤ አቅልጦ ያወረደው ይህ ሚካኤል ነው። የብረት መዝጊያው አውቆ የተከፈተለት ይህ ሚካኤል ነው። ኃይልና ስልጣን ያለው ቅዱስ ዮሐንስ በራእዩ የተመለከተው ከሰማይ ሲወርድ ታላቅ ስልጣን ያለው መልአክ አየው። ከክብሩም የተነሳ ምድር በራች ያለው ይህ ሚካኤል ነው። በዮሐንስ ራእይ ምዕራፍ 10 ከቁጥር 1 ላይ ብርቱ የሆነ የጌታ መልአክ ከሰማይ ሲወርድ አየው። በአንድ እግሩ ባህርን በአንድ እግሩ የብስን ረግጧል። ቀስተ ደመና ላዩ ላይ ነበረ። ደመናን ተጎናጽፏል። የሕይወት መጽሐፍን በእጁ ጨብጧል። እርሱ አንድ ጊዜ በተናገረ ሰዓት 7 ነጎድጓዳት በ7 አቅጣጫ ድምፅ ያሰሙት ኃያሉ ሚካኤል ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እውነት ነው። ማን እንደ እግዚአብሔር በአምላክነቱ ማን እንደ እግዚአብሔር በመሐሪነቱ ማን እንደ እግዚአብሔር በይቅርታው ማን እንደ እግዚአብሔር በቸርነቱ ማን እንደ እግዚአብሔር የእግዚአብሔርን ስም ኤል የሚለውን ስም ተሸክሞ ከአጽናፍ እስከ አጽናፍ የሚበር ንስረ አርያም የሆነው መልአኩ ቅዱስ ሚካኤል ነው። ለአብርሃም መስዋዕት ለእግዚአብሔር እንዲያቀርብ ልጁን ሊሰዋ ወደ ሞሪያ ተራራ ይዞ በወጣ ጊዜ ልጁ ላይ ክፉ ነገር እንዳያደርግ በምትኩ በዕፀ ሳቤቅ የታሰረውን በግ እንዲሰዋ እግዚአብሔር ዘንድ መጥቶ የተናገረው መልአክ ይህ መልአክ ነው። ሎጥን ከጥፋት አገር ወደ ዞዓር ቀኝ እጁን ይዞ የመራው መልአክ ይህ ሚካኤል ነው። ኢያሱ በጦርነት ባለበት ቦታ በጦር ሜዳ ለሱ የተገናኘው ኃይልና ብርታትን የሰጠው ይህ ሚካኤል ነው። ለባህራን የሞትን ደብዳቤ የለወጠው ይህ ሚካኤል ነው። አፎሚያን ከጠላት ከዲያብሎስ እጅ ያስጣለው ይህ ሚካኤል ነው። በልዑል ፊት የሚቆም መልአከ ምክሩን ለልዑል የተባለው ይህ ሚካኤል ነው። የእሳት መጋረጃን የሚከፍትና የሚዘጋ ወደ ልዑልም ገብቶ በመንበሩ ፊት ተደፍቶ ለሰው ልጅ ምሕረትን ይቅርታን አይደለም ለሰው ለእንስሳት ለአራዊት ሁሉ ቸርነትን የሚለምን ይህ ሚካኤል ነው። በአዲስ ኪዳን
ጴጥሮስ በወይን ቤት ባለበት ጊዜ ወደ ወይን ቤት የገባው ሰንሰለትን ከእጁ እንደ ቅቤ አቅልጦ ያወረደው ይህ ሚካኤል ነው። የብረት መዝጊያው አውቆ የተከፈተለት ይህ ሚካኤል ነው። ኃይልና ስልጣን ያለው ቅዱስ ዮሐንስ በራእዩ የተመለከተው ከሰማይ ሲወርድ ታላቅ ስልጣን ያለው መልአክ አየው። ከክብሩም የተነሳ ምድር በረች ያለው ይህ ሚካኤል ነው። በዮሐንስ ራእይ ምዕራፍ 10 ከቁጥር 1 ላይ ብርቱ የሆነ የጌታ መልአክ ከሰማይ ሲወርድ አየው። በአንድ እግሩ ባህርን በአንድ እግሩ የብስን ረግጧል። ቀስተ ደመና ላዩ ላይ ነበረ። ደመናን ተጎናጽፏል። የሕይወት መጽሐፍን በእጁ ጨብጧል። እርሱ አንድ ጊዜ በተናገረ ሰዓት 7 ነጎድጓዳት በ7 አቅጣጫ ድምፅ ያሰሙት ኃያሉ ሚካኤል ክንፎቹን ጋረደ መራኝ ወደ ሕይወት መዳኔን ወደደ። የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ ይበራል በክንፉ ወልደው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገን መልአክ ዛሬ ከኛ ጋር ነው። ዛሬ ከኛ ጋር ነው።